እኔ ገንዘብ በጣም ይይዛለሁ እና ጓደኞቼ እንዳጨስ ይፈልጋሉ። ስትከለከይ ነው የምትጠፊው። ልቅም መሆንም አያስፈልግም። ከድሎች ሁሉ ድል በራስ ላይ የምትቀዳጁ ድል ነው። ሰላም ውድ ተመልካቾቻችን እንደምን ሰንብታችኋል? የዛሬ እንግዳችን የሚሆኑት በማስታወቂያ ስራቸው የሚታወቁት ከ40 በላይ የሆኑ ፊልሞች ላይ በዋና ገጸ ባህሪን በመወከል የተወኑ ከ35 በላይ የሆኑ ደግሞ ቲያትሮች ላይ የተወኑ ታዋቂ የሆኑ አንጋፋ ተዋናይ ሰለሞን ተካ ናቸው። ስለ ለየት ያለው አስተዳደጋቸው፣ ስለ ስራቸው እንዲሁም ስለ ዝንባሌዎቻቸው እያወራን አብረን የምንቆይ ይሆናል። አብራችሁን ሁኑ። ተዋናይ ሰለሞን ተካ ጥሪያችንን አክብረው እዚህ ስቱዲዮ ድረስ ስለመጡ ከልብ እናመሰግናለን። ከመጀመሪያ ጀምሮ እያየሁት ነበርና ኢነርጂው ይጋባል ሰው ሌታ። ምንድን ነው ሚስጥሩ? የተለየ ሚስጥር አለው ወይ ለዚህ ኢነርጂ? እንዳልሽው የተለየ ሚስጥር የለውም። ግን ያው አንዳንድ ጊዜ እነዚህ የሚጋቡ ነገሮች ከሰውየው ውስጥ ነው። ከልብሽ ሲሆን ማስመሰል ሳይሆን ሲቀር እነዚህ ነገሮች ይጋባሉ። እንኳን መልካም ነገር ክፋትም እኮ ይጋባል። ስለዚህ ኃይሉ ያው ከላይ ሲሰጥሽ ነው። ምንም ማድረግ አይቻልም። ሲሰጥ እንደ ወራጅ ውሃ ይፈሳል ይፈሳል ይፈሳል። መቀበል የፈለገ ይቀበላል። እሱ ነው እንግዲህ። ሌላ ምንም የምጨምርበት ነገር ውስጤ የተቀመጠ ነገር የለም የእሱ ኃይል እስከሆነ ድረስ። እኔ እንደዚህ አይቼዎት ወጣትነቱ ምን ሊመስል ይችላል ብዬ ገምታለሁ። እውነት ነው። እስቲ ወጣትነቱ እንዴት ነበረ? ወደዛ ቢመልሱ። ጥሩ ጥያቄ ነው በእውነት ድንገታዊም ስለሆነ። ወጣትነት እንግዲህ አንቺ አሁን ባለሽበት እድሜ ላይ የዛን ጊዜ ወደ ኋላ ስመለስ የኔ እድሜ ጊዜ በጣም እንግዲህ አሁን ማነጻጸር አልፈልግም የአሁን ወጣትና በእኔ ጊዜ የነበሩት ወጣት የሚባለውን ነገር፣ ምክንያቱም ማነጻጸር ለኔ አይመቸኝም። ሁሉም በራሱ የራሱ ከለር አለው፣ የራሱ ውበት አለው፣ የራሱ ቀለም አለው። ስለዚህ የኔ ቀለም ሰዓት ላይ ግን አራዳ የሚባለው ነገር ነው። ውሃ ጠብሶ የበላ አራዳ ይባላል። በዛም ሰዓት ላይ ወደ ውሃ ይጠበስ የአራዳነቱ ጥግ ለማሳየት ተብሎ ነው። እና ፀጉራችን በጣም ትልቅ ነው። ይህ አሁን ለእኔ ብራንዴ ነው። እንደ ማስታወቂያም እንደ መለያ ማድረግ የምጠቀምበት ነው እንጂ ገና ኤሌመንተሪ ስኩል እያለው ነው አፍሮ መጠቀም የጀመርኩት። እና ወደ ስራ ዓለም ስገባ እንግዲህ ወደ 17 18 ይሆናል። ሰዓት ነው ገና እሳት ፋይሬጅ የሚሉት ፈረንጆቹ፣ እኔ እንግሊዝኛ ጨዋኔ ለማንኛውም። እና በጣም ደስ የሚል ነበረ። በጣም ደስ የሚላል። ፀጉራችንን ማታ ማታ ቆነደደዋለሁ። በደንብ መቆንደድ ነው የሚባለው። ሴቶች ይጎነጎናል። እንደውም ቀላሉ አንቺ እንዲገባሽ ይጎነጎንና ጠዋት ላይ ለማበጠር ይመቻል። ፍትት ይላል። ከዛ ፒያሳ አሁን እናንተ ደርሳችሁበት ይሁን አላውቅም፣ ጆሊ ባር የሚባል አለ። እዛ ጆሊ ባር አሁን ፈርሷል በኮሪደሩ። እዛ የማይገኝ ወጣት ምን ወጣት ተባለ። 10 ብር ካሽ እኮ ዝጉት በሩን ከበረመለስ ተጋበዝ ነው የምትይው። 10 ብር ብዙ ዋጋ የነበራት ግን አትገኝም። በጣም ውድ ነች። እና ያኔ ኮብልስቶን እናንተ አሁን የመጣ ይመስላችኋል። ኮብልስቶን ጣሊያኖች ሰርተውታል። ፒያሳን ባልጮት ነው፣ ጥቁር ነው። እና እዛ መንገድ ላይ ስንሄድ ማፊያ የሚባል ጫማ አለ። በወቅቱ አሪፍ በቃ ሂል ነው፣ እንደገና ቡትስ ነው። ጫፏ ያለች አይደለ? ጫፏ እግራችን ጣታችን እሷ ብረት አላት፣ ከስር ደግሞ ብረት አለው። ልክ ፈረሰኞች እግራቸው ኮቴያቸው ላይ ብረት እንደሚደረግ አካሄዱ ራሱ አለው። የምትሄጅበት መንገድ በዛ በፒያሳ በኮብልስቶኑ ላይ እኛ አንጠብስም፣ ሴቶቹ ነበር የሚጠብሱን።
የተቃራኒ ዘመን ነበር እንዴ? በቃ ማድነቅ ያኔ ግልጽ ነው። ያው ግን እየፈራሽ ነው እና እንዴት ያምራል ይሉሻል። አንቺ ብቻ ከአንገትሽ ቀስ ብለሽ ነው የምትሄጂው እና እነሱ እንደዚህ ያደንቃሉ። ከዛ ጆሊባር እዛ ሻይ እንጠጣለን። አለባበሳችን ሁሉ ይሄ እናንተ ስኪኒ ነው የሚባል ሱሪ አለ። የእኛ እስከ ጉልበቱ ድረስ ነው ስኪኒ። ከዛ በኋላ ቀሚስ ነው ቬል ባተም ይባላል። ቬል ባተም ነው ረስቼዋለሁ። የእኛ ደብል ነው እንግዲህ አስቢው እንዴት እየተምታታ እንደ ቀሚስ ነው የሚሄደው። እነ ፀሐዬ ዮሐንስ ነው አይደበበ አፍሮ ነው ሸሚዛችን እዚህ ድረስ ኮሊታውን አውጥ የአህያ ጆሮ ነው የሚያክለው እዚህ ድረስ ይፈታል ደረትሽ ድረስ። ሀብታም ስትሆኝ ከሆንሽ ወርቅ ተንጠልጥል፣ አለበለዚያ ብር ነው እንጠለጠልበታል። እዚህ ድረስ እስከ ደረትሽ ጫፏ ደረሳላል እሷ ድረስ ይከፈታል ሸሚዝ። ፀጉሩ እንደዚህ ነው የተከፈለ ነው። እነ ገብረትንሳኤ ኬክ ቤት ናቸው። እዚህ ደግሞ አቦይ ገብረትንሳኤ ነው ምናምን የሚባል ረስቼዋለሁ። በጣም እንደው ስላስታወሽ ነው እንጂ እነዚህ ቤቶች ኬክ እንትን አለ ደግሞ ይሄ ባቅላባ መኮንኖች የሚባለው ነው በአሁኑ። ገብረትንሳኤና አቦይ ነው የሚባለው። ወደ ፒያሳ ከሲኒማ ኢትዮጵያ ወደ ታች ጋር ወርቅ ቤቶቹ አካባቢ። ገብረትንሳኤ ላይ ነው ወደ ጊዮርጊስ ነው። እዛ በቃ የወጣት ማዕት ነው የምታየው። እና ትልቁ ግብዣ አንድን ሴት እጅሽ ላይ ስናደርግ ትልቁ ግብዣ ባቅላባ ነው፣ በማር ነው። ይሄ እዚህ በስኳር አልሰሽ አይደለም፣ የስኳር ማር አይደለም። ይሄ ደንበኛ ማር ነው እና በቂጣ የተሰራ ነው። ሹካ ማንኪያ ያቀርብልሻል። አይተሽ ነው ሌላውን አይተሽ መንጥለሽ ምን ብለሽ እንዴት ነው የሚቆርጠው እንዴት ነው የሚያየው ብለሽ፣ አለበለዛ ፋራ ነው የምትባየው። ቱር ይልብሻል። እንደ ሹካውን ሰክተሽ በደንብ ካልቆረጥሽው እንትን ማሩም ስላለ አንሸራቶት ሰው ፊት ላይም ሊለጠፍ ይችላል። እውነት እና አይተሽ ተገንዝበሽ ነው ሴት ለመጋበዝ። እንደዛ ነው ትልቁ ግብዣ። በቃ ያ ዘንድሮ እናንተ ክትፎ ነው ጋብዘን የምትሉት አይደለም። እኛ በቃ ልጅቷ የምትጠየቀን ግፋ ቢል ወይ ኬክ፣ ትልቁ ግብዣ ግን የፕሮቶኮል ባቅላባ እንጋብዛለን፣ እንጫወታለን፣ እናውቃለን። እንዴት ብዬ ልንገርሽ፣ በጣም ደስ የሚል ነው። ይሄ መነካካት ምናምን ነገር ጨዋነት አለ። ትሸኛለሽ፣ ቤት ታስገቢያለሽ፣ በዛ በነጋታው ደግሞ ትገናኛለሽ። ወክ ነው የምንበላው ስናወራ እስቲ። ዞሮ ግን ፒያሳና ወይ ደግሞ ጆሊባር ነው የምንቀጣጠረው። ወይም ደግሞ ማህሙድ ሙዚቃ ቤት ሰምታችሁ እንደሆነ ማህሙድ ሙዚቃ ቤት እንገናኝ ይባላለን። በእኛ ጊዜ እንደሱ ነው የምንገናኘው። እዛ ፒያሳ በጣም ደስ የሚል ቦታ አካባቢም ስለሆነ ፊልም ቤቶች አሉ። እነ አድዋ፣ እነ አምፒየር፣ ወደ 4 እና 5 ኢትዮጵያ ሲኒማ 5 እንደዚህ ፊልም ቤቶች አሉ። የመረጥሽው ገብተሽ ያኔ ፖፕላሩ ማዘር ኢንዲያ፣ አቲመርሳቲ፣ ጓደኛ የዞን በቃ እምባሽ ነው የሚመጣው። የእነሱን ነው የምናየው ብዙ ጊዜ። የዚህ የአሜሪካን ሆሊውድ ብዙም አይገባም። የህንዶች ፊልም ነው እና አቲመርሳቲ፣ ማዘር ኢንዲያ በእናትሽ በጣም የዛሬ 40-50 ዓመት እንዴት ብዬ አስታወሽም እንኳን መናገሬ ልታጨበጭብልኝ ይገባ ነበር። እና እንዲህ እያልን ያሳለፍነው። በመሀልም ደግሞ የአቻ ጓደኝነት የልምድ ልውውጥ ልበለው፣ መጥፎ ነገርም ደግሞ ትቀያየርበታለች። ለምሳሌ እንደ ሲጃራ የተለያዩ ነገሮች ያው አራዳ ለመባል የምታደርጊው ነገር አለ። እሱን ይፈጸማሉ። ግን አሁን በዛን ሰዓት የነበረውን ወጣትነት ነው የጠየቅሽኝ። እንዲህ ነበር። በጣም መልካም ደስ የሚል ለሴት ያለን ደግሞ አክብሮት መሸኛኘት እንጂ ከንፈር ያለፈ ነገር እንኳን አንፈጽምም። መሸኛኘት ደስ የሚል በቃ የተረጋጋ ነው እና
ይሄንን ነው ያሳለፍነው። እንግዲህ ተመልሶ አይመጣም። ጥሩ ጥሩ ጎኑን ከነገሩን አንጻር ከነበረው ስርዓት አንጻር አሁን ያሉት ጀነሬሽኖች ያሉት የዚህ ዘመን ሰዎች ከእናንተ ዘመን ምን ጥሩ ነገር ቢወስዱ ብላችሁ ትመክራላችሁ? ወይ እንደው ባይወስዱትስ ብለው የሚያስቧቸው አንዳንድ ልምዶች አሉ? የመጀመሪያው ቢወስዱት ብዬ የማስበው ይሄ ከተቃራኒ ጾታ ጋር ያለን አታችመንት ወይም ደግሞ ግንኙነት በጣም የተረጋጋ ነው። ጨዋነት ወንድ ታናሽ ወንድሟን እንኳን ካየን አብረን አንሄድም፣ ይከበራል ያ ትንሽ ወንድ እንኳን። በተረፈ ይሄ እንዳሁኑ በፌስቡክ መገናኘት ምናምን መጫወት ነውር ነው። የለም እንጂ ቢኖርም እንትን መገናኘቱ ቢኖርም እንኳን እንደዚህ ግልብ የሆነ ነገር አይደለም፣ በጨዋነት ነው። በቃ ነጭ መሀረብ ነች ለኛ በዛም ጊዜ የነበረችዋ ሴት ነጭ መሀረብ ነች። እንድትቆሸሽ አንፈልግም። ምንም እንዲነካት ሰው እንዲገላምጣት ሁሉ አንፈልግም። እንደ እንቁላል ነው የምንይዘው። ስንሸና ቅድም እንዳልኩሽ ማሸኛኘቱ አለ። እሱን ቢይዙ ለሴቶች ልጆች ያላቸውን ክብር መልካም በሆነ ጸዳ ባለ ቢጠብቁት ከኛ ቢወስዱት ምለው ይሄንን ነው። ሌላው ያው በየትኛውም ዘመን የነበረ ነው። ወጣት ስትሆኚ አላስፈላጊ ነገር ውስጥ ትገቢያለሽ። ከመካከል እኮ ባለጌም ይፈጠራል። በዘመናት ሁሉ የሚኖሩ ናቸው። እነዚህ ነውር የሚባሉ ነገሮች በዘመናት ተከትለው የሚሄዱ ናቸው፣ አይጠፉም። በተለይ እንደ ሲጃራ፣ ጫት፣ አልኮል ምናምን ነገሮች እነዚህን ባይፈልጓቸው ባያዩዋቸው እኔ በጣም ደስ ይለኛል። ምክንያቱም በእኛም ዘመን አልጠቀምም። አሁንም ያሉት ደግሞ ከኛ ብሰዋል። በጣም ብሶባቸዋል። በጣም ብሶባቸዋል። በየመንገዱ ላለማጨስ እንኳን እንፈራለን። ሽንት ቤት ገብተን ነው የምናጨሰው። ብናጨስ እንኳን ጫት ተደብቆ በደርግ ጊዜማ ክልክል ነው። ተደብቀሽ ተነጋግረሽ ምን ብለሽ ነው። ዝጉብኝ የሚባል ቤት አለ። ዝጉብኝ ይዘጋል። ያ ቤት ይዘጋና ማንም ሰው አይገባም። ያንን ወቅት ሰዓት ያ ሰውዬ ነው የሚሸፍነው። እንዳሁን ስፖንሰር እንደማለት ነው። ይሸፍናል፣ ይዘጋል፣ ጫት ይቃማል። ጥሩ አልነበረም። የአሁኑ በአደባባይም ሉሉ እየተባለ ሉሉ የሚሉት ነገር አለ። በዚህ በጉንጭ ተይዞ ዳቦ ወይ ስጋ የያዙ አላውቅም። እንደዚህ ተወጥሮ ሲጃራው አለ በየመንገዱ፣ ጫቱ፣ አልኮሉ በትንንሽ ነገር ይዘው ሲሄዱ አለው። መንገድ ለመንገድ ሲጠጣ ያለው ጽዳት የላቸውም ያሁኖቹ። ያኔ እኮ እኛ ጽዳታችንን ጠብቀን አይታወቅብሽም፣ አይታወቅም። ግን ይህንን ቢያስተካክሉ ደስ ይለኛል። ከነጨረሱም ቢተውት። ይሄ መልካም እንዳልኩሽ የመልካም ግንኙነታችንን ግን እሱን ቢከተሉ ጥሩ ነው። ሴት ልጅ በጣም መከበር መቻል አለባት። ያንን ቢያደርጉ በፌስቡክ ይገናኛሉ፣ በፌስቡክ ይፋታሉ። ይህ ኃጢአት ነው በእውነት። ሲጀመርስ እንዴት ሰው በመረጃ ይጋባል? ሳትተያይ ምን ትሁኚ? ምን ይሁን እሱ? ምን ይሁን? አውሬ ይሁን ሰው ይሁን? እሷም ምን ትሁን? አውሬ ትሁን? ስተኛ ፀጉሯ የሚነቀል ከሆነ ምን ይታወቃል? ስለዚህ መደንብ መጠናናት መታየት ያለበት ይመስለኛል። አዎ። እና የድሮቹ ደግሞ ሊፕስቲክ የሚባል ነገር ቻፕስቲክ ነው የሚባለው መሰለኝ። ቻፕስቲክ ዘመናዎቹ በጣም ዘመናዎቹ አርት ውስጥ ያሉ ሰዎች ካልሆኑ በስተቀር ሊፕስቲክ የለም። ኤሊዛቤት የሚባል አለ። እሷም የታወቀች አሜሪካዊ አክትረስ ነች። በእሷ ስም የወጣ አለ። ግን እንደዚህ ጎልቶ በቅርጽ በምናምን በጣም ዘመናዊ የሆኑ ውጭ ቀምሰው የመጡ ወይም ደግሞ አርቲስቶች ካልሆኑ በስተቀር የለም። ግፋ ቢል ቫዝሊኗን ተቀብታ ትመጣለች። እንዴት እንደሚያምርባት! አሁን ያንቺ ስስ ነው፣ በጣም ያምራል። በእውነት በጣም ደስ የሚል በቃ እንደዚህ አይነት ድርብ ያለ ሴት መሆን አለባቸው ብዬ አስባለሁኝ። ወንዶቹም ያው ፋሽን ልብስ አለ፣ ግን የተዝረከረከ አይደለም። የአሁኖቹ እኮ በጣም ያስደነግጥሻል። ይሄ መቀመጫቸውም ይታያል። ምን ማለት ነው?
ነጮቹ እኮ ወደኛ ሲልኩት የነዛ የጥቁሮቹ ማንነታቸውን ለማሳጣት ነው። ስለተደፈሩ ነው። እዛ እስር ቤት ውስጥ ይደፍሯቸዋል እና ሱሪያቸውን ለማድረግ ስለሚያስቸግራቸው ያወርዱታል። በማይገባ ነገር እየተጠቀሙባቸው ሞራላቸውን ለመንካት በቃ ማንነታቸውን እንዲጠሉ። የእኛዎቹ ደግሞ ያንን ይቀበሉና ሱሪያቸውን አውርደው ቀበቶውን አውልቀው ቆበሪያቸው ሁሉ እስኪታይ ድረስ ባለማወቅ ውስጥ የሚደረግ ዝነጣ ማለት ነው። አዎ ይሄ ባለማወቅም አይደለም አውቀውት ነው እንጂ እያዩ ይሄ ትርጉሙ ይሄ ነው። እነሱ ፈልገውት አይደለም፣ ከነሱ ነው። ይሄ ብልግና የሆነ ነገር ከጥቁሮች ያመጡና ለአፍሪካውያን ይሰጣሉ። እኛ ደግሞ አንነቃም፣ ዝም ብለን እንለብሰዋለን። እስኪ እኔ አሁን ቅድም ያልኩሽ ጥሩም ባይሆን ከጥቁሮች ከአፍሪካን አሜሪካን ነው የመጣው እሱ አለባበስ። ግን ጸዳ ብሎ ራስን ጠብቆን በደንብ ፀጉራችንን ጠብቀን ነው፣ ንጽህናችንን ጠብቀን ነው። የሆነች አይጠብቁም። ፓንት የሚያደርጉም አይመስለኝም። አንዳንድ ጊዜ እንደዚህ ወልቆ ታየዋለሽ ሲሄዱ መንገድ ለመንገድ። ትልቁ ሰውዬ ልጆች አሉት እኮ ከሱ የሚበላ ከእኔ እድሜ የሚበላልጡ አያት ቅድመ አያት የሆነ ሰውዬ እንደዚህ ለብሶ ታየዋለሽ። ምን ማለት ነው? ይሄን መታረም አለበት። ልጆቻችን መጥፋት የለባቸው። በቃ መልካሙን ነገር ነው ይዘው ማስቀጠል ያለባቸው። አሁን ከአልኩሽ ነገር በተረፈ የሲጃራው ጫቱ በእኛም ጊዜ ነበር፣ በእነሱ ጊዜ ደግሞ ጎልቶ ወጣ፣ አደባባይ ሆነ። እኛ ተደብቀን ነው፣ ሰው እንኳን እንዲያየን አንፈልግም። ቶሎ አንድ ማስቲካ አለች፣ እሷን ቶሎ ቶሎ በልተን እንሄዳለን። ልብሳችን እንኳን እንዲሸታ እንጠነቀቃለን። እሱ ጠቀሜታ የለውም። ለማናቸውም ግን እንደዚህ አይነት ነገሮች ባይወስዱ ጥቅምም የላቸውም። ፋሽንም አይደለም፣ መሰልጠንም አይደለም። ሲጃራ ማጨስ እኔ መሰልጠን ይመስለኝ ነበረ ያኔ። ሲጃራ ወደ 17 ዓመት አጭሻለሁ። 17 ጊዜ እንደዚህ አይነት መረጃ ሰጥተው ነበረ በሱስ ውስጥ እንደነበሩና አንድ ላይ ያይዘው እንዴት ገቡ? ያቺ የተለወጡባት ቅጽበታዊ ሞመንት እንዴት ነበረች? ጎበዝ ጎሽ ሳሮን አይደል? የኔ ውድ ልጅ በጣም አሪፍ እና ምን ነበረ በዛን ሰዓት እኔ ገንዘብ በጣም ይይዛለሁ እና ጓደኞቼ እንዳጨስ ይፈልጋሉ። እነሱ ዱቤ ምንም ብለው ስለሚያጨሱ አይበቃቸውም። እኔን ለማስለመድ ያልተጣረበት መንገድ የለም። ጓደኛሽ ጫና ሲፈጥሩብሽ ትገቢያለሽ። ጠንካራ ከሆንሽ አትከተያቸው። እኔ በወቅቱ በጣም ብዙ ቆየው። ከዛ ዊንስተን ሰጥተውኝ ነው አስታውሳለሁ። ዊንስተን ሰጡኝ፣ ውሃ አዘጋጁልኝ። ለምን ውሃ እንዳዘጋጁልኝ አላውቀውም። አሁን ግን ሲገባኝ ለካ ለሌላ ነገር ነው። ያንን ሲጃራ ጭሼ አንዴ ከላይ መሬት ነው የወደኩት፣ ዞረብኝ። ዊንስተን ከባድ ሲጃራ ነው። በእኛ ጊዜ እነ ዊንስተን እነ ሮዝማን ኬንት ማርልቦሮ እነዚህ ቴክሳሶች በቃ እንዴ ደንበኛ ኦፊሻል እኮ ማስታወቂያ ሁሉ ነበረው። ፈረስ ላይ ሆኖ እየጋለሁ ሲያረጉት ሲያስጠላ እኮ እንደው አጫጫ። በወቅቱ ግን ቅንጥ ነበረ፣ በጣም ያምራል። እና እነሱ ነበር እና ውሃ ጠጣበት ሲሉኝ ወደ ስጠጣበት እውነትም ለቀቀኝ። ቀስ እያልኩ ውሃ ሲያዞረኝ ውሃ እየጠጣው ሳጨስ ሲያዞረኝ ውሃ እየጠጣው ደንበኛ አድብት ነው። ደንበኛ ቼንስ ሞከር እኔን እንኳን ከኔ ገንዘብ ሊወስዱ ልሰጣቸው እኔ ራሴ ከነሱ እንደውም ቁሩ መለቃቀም ጀመርኩ። ቁሩ ይባላል የመሬት የወደቀ ሰው የረገጠው አጨሶት ያለቀው ነው። ትንሽ ትቀራለች። አንዳንድ ጥጋበኛ አለ ያጨስና መሬት ይጥለዋል ረግጦት። ያችን ለኩሰሽ እንደገና የምታጨሹ ማለት ውርደቱን እንግዲህ አስቢ። ከመሬት ለቃቅመሽ ማጨስ ማለት እንደዛ ደረስኩኝ። ጫት አለ። ጫቱ ደግሞ ይሄ ምንድነው ሚስማር ምናምን ምንድነው ብዙ አሉ ነው አሁን ስለረሷቸው ነው። በእኛ ጊዜ ግን በለጬ ሚስማር ምናምን በእኛ ጊዜ ሚስማር የሚባል ነው ከፍተኛ ነው። በ10 ብር ታድሪበታለሽ። አሁን ወደ 2000 3000 ገብቷል አሉ። ትንሿ አንድ ዙርባ ነች ምናምን ወደ 5000 6000 ሁሉ ገብቷል አሉ።
እኛ ከጅቡቲ የሚመጣ ጫት ነው፣ የተወቀጠ ነው ከሐሺሽ ጋር። አስቢው፣ ከሐሺሽ ጋር የተወቀጠ ሲጃራ። እግዚአብሔር እንዴት ኃያል አምላክ እንደሆነ ነው የምታየው። በዚህ ላይ ጠብቅሻል፣ አንድ ቀን ልጄ ይመለሳል በሚል እና ከዛ ከጫቱና የተወቀጠው ጋንጃ ይባላል፣ ከሱ ጋር የተወቀጠ ነው። በማንኪያ ነው የምትቀን። እንዴት እንደምትመረቅኝ የሻህ አላሙዲን ገንዘብ የኔ ይሁን የምትይው በቃ የምታልሚው ነገር ሁሉ የሴጣን ህልም ነው የምታል። እሳቸውን ለፍተው ያገኙትን የኔ በሆነ የምትመኘው ነገር ሁሉ የሚያስጠላ። በዚህ ላይ ደግሞ ይሄ ጨብስ የሚባል ነገር አለ፣ ቅመሽ የምትጠጪው ነገር አለ፣ ብራንድ ይባላል። በጣም ከባድ መጠጥ ነው ይሄ። የአበሻ አረቄ ያስከነደዋል። እሱ ችስታው የአበሻ አረቄ እንትን ይላል። ብልጧ ትባላለች። ብልጧ ነው የምትባለው፣ ምክንያቱም ብልጥጥ ታደርግሻለህ። እንደዚህ አንበላጦ ነው የሚተውሽ። ስለዚህ እሷን እንጠጣለን። ችስታ ከሆነ እሱን ጫት ቅመሽ ብልጧን ጠጥተሽ ወይ ብራንዴ ጠጥተሽ ሰው ትሆኛለሽ? አትሆኝም። ቱቦ ውስጥ ነው የምትገኘው። ጠዋት ስንነሳ እናሳምርና ጭቃም ከሆነ ምናምን ብለሽ ጭቃ ራሱ አያሳፍረሽም ነበረ። ራስሽን ስትጥይ በቃ ይሄ ውርደት የሚባለው ነገር ይዋህድሻል። ዘመድሽ ይሆናል፣ አባትሽ ይሆናል መጨረሻ። ስለዚህ እነዚህን ነገሮች እንደው ፕሌስ ቢተውት፣ በቃ ቢተውት ደስ ነው የሚለኝ። እኔ ምንም የተጠቀምኩት ነገር የለም ምንም። እግዚአብሔር ፍቃዱ ቢሆን ኖሮ እኮ እዚህ ላይ ማውጫ ይሰራለታል አይደል? ጭስ ማውጫ ቺምኒ ነው የሚባል ጭስ ማውጫ ይሰራለት ነበር፣ ግን አልፈቀደም። ተገቢ አይደለማ፣ የኛ አይደለም። ስለዚህ እንደዚህ አይነት ነገሮች ቢተው፣ ምንም የማይጠቅም ነገር ምንም። ስለዚህ እችልችን ቢያቆሟት በእኛና አሁን ባሉት ወጣቶች ስር ያለው ቴክኖሎጂም ደግሞ ትንሽም ማይንድ ሴት አፓችንን አበላሽቶታል። እኔ እርግጠኛ ሆኜ የምናገረው ለዛ ፋራ ሆኜ አይደለም፣ ለማመደው ተወርስበታለሁ። ግን የምንጠቀምበት አቅም ራሱ ከኛ ማይንድ ሴት አፕ የራቀ ነው። እሱ ቀድሞን መጣ፣ እኛ ቁጭ ብለን ጠበቅ ነው ቴክኖሎጂ። ስለዚህ ለማይረባ አእምሮ ተላልፈን ተሰጠ። ይሄ ነው እንጂ ቀደም እነሱ እኮ ጨርሰውት ምን ብለውት ነው ቴክኖሎጂ ተዘጋጅተውበታል። ተዘጋጅተውበት ስለነበረ በደንብ ነው የሚጠቀሙበት። አፍራሽ ነገር አሁን ሰምተሻል፣ ዩሮፕ ውስጥ አይጠቀሙበት፣ ጥቂት ካልሆነ በስተቀር አይጠቀሙ። አንደኛ ቴሪቶሪንም ያበላሻል። ይሄ ሉዓላዊነት የሚባለውን ነገር ሁሉ ያጠፋል። እንዴ ወደ ፖለቲካ ሄድኩ እንዴ? እና እነዚህ ነገሮች ሁሉ ስለሚያበላሽ እንደው እሱም ቴክኖሎጂው የጠቀማቸው ጠቅሟቸዋል፣ በአግባቡ የተጠቀሙበት። ያልጠቀማቸው ደግሞ እናትን እየተሳደቡ ወንድምን ዘር ባንዘርሽን እየተሳደቡ ዘልቀውበታል። ያ ጥሩ አይደለም፣ መረገም ነው። እና ባልተዘጋጀንበት ነገር ላይ ነው እየመጣ ያለው አሁን ቴክኖሎጂው። እንግዲህ ከነዚህ ጨዋ ነኝ። ሚስቴ ስትደውል አነሳለሁ፣ እኔ ስፈልጋት እደውላለሁ። አረንጓዴ ሆነ እደውላለሁ። እንደዚህ ነው የማደርገው። በተረፈ አንዳንድ ነገሮች ሲኖሩ ልጄን ነው 15 ዓመት ልጅ አለኝ፣ 10ኛ ክፍል ነው፣ ምህረት ይባላል። እሱ በቃ ይሄን አድርግልኝ፣ ይሄን ብታደርግልኝ እያልኩ እሱ ነው። የነቁ ናቸው የአሁኑ ልጆች፣ ግን ንቃታቸው በእንደዚህ መልኩ ቢሆን ደስ ይለኛል። እርስዎ ግን እንዴት ወጡ ከዛ ከነበረው ሱስ ውስጥ? ኦኬ፣ እውነት ነው። እንዴት ወጡ? ትዝ ይለኛል መሀል ላይ እናቴ ያረፈች፣ የኔም ማግባት ትፈልግ ነበረ። እንደው ያንተን ወልዶ ማየት እንደው ቢያደርሰኝ እያለች ሁሌ ትጸልያለች። አልፈቀደውም። እኔም በጣም አንደኛ አብረንም ያደግንም አይደለንም። እኔ ቦርዲንግ ስኩል ውስጥ ነው ያደግኩት። ስለዚህ ትንሽ የአኗኗር እንትናችን ይለያያል።
ነፃነት ጥቅ ባለበት አካባቢ ነው ያደግኩት። እነሱ ደግሞ ቤተሰቡ ደግሞ እንዲያታድርግ ተብለው እነሱ የሚያደጉበት ስለሆነ ይህን አታድርግ፣ ይህ እንደዚህ የሚከለከል ነገር ላይ አይመቸኝም። ያው ነፃነት ስለሆነ ስትከለከይ ነው የምጠፊው። ልቅም መሆንም አያስፈልግም። ግን እሳት እዚህ ጋር እንዳለ እዚህ ጋር ደግሞ ውሃ አለ ተብለሽ በሙከራ የሚደረግም ነገርም አይመችም። ግን መነገር ያለበት እሳት እዚህ ጋር ይፈጃሃል፣ ያቃጥላል። በቃ እዚህ ጋር ቀዝቃዛው አለ፣ እጅህን ሊቆረጥምህ እንደዚህ በረዶ አትንካ፣ እንደዛ የሚል ነገር ስለነበረ ያንን እወደው ነበር። በተረፈ ግን እንደዛ አታደርግ በዚያቶ የሚባለው ነገር ይበልጥ አስፈላጊ ነገር ውስጥ ይከተሻል እና የእናቴ መሀል ላይ አረፈች። እንዲያው ነው ምንድን ነው የሚባል አለ፣ እንኳን ነካክተውኝ ምንድን ነው ሳይሉኝም ሆድ ይብሰኛል ነው የሚባለው። የእሷ ማረፍ የበለጠ ብርጭቆ ውስጥ መደበቅ ጀመርኩኝ። ሲጃራው የበለጠ እየጨመረ መጣ። ምን ነው እናቴ አንደኛ አላሳደገችኝም፣ እንደ ብዙ ነገሬንም አታውቀውም፣ እናት የሚለውን ብቻ ነው የምታሟላልኝ እና የኔን ትዳር አይታ እንደው ልጄን አይታ ትሞት እያልኩ ብዙ ጊዜ ያስብ ነበር። ያው በመሀል ተቀደመች፣ ሄደች። ይገርማል። አሁን እንደ ድሮ አለቅስ ነበር። አሁን ግን አያለቅስም። ምክንያቱም እዚህ ያደረሰችኝ እናቴ ነች። ስለምወዳት እሷ ማልቀስ ሽንፈት ይመስለኛል ማልቀስ። ስለዚህ በቃ ሬሳውን ይዤ በጣም ተሰቃየው። በጣም ከሚገባው በላይ ተሰቃየው። ኑሮዬ ምንም ሁሉም ተበለሻሸ። አላስፈላጊ ነገር ውስጥ ገባው። ጫቱ አለ፣ ሲጃራው አለ፣ አልኮሉ አለ፣ አሽሹ አለ። እነዚህ ሁሉ ተደረማመሩብኝ። በጣም ገፋውበት። በቃ ራሴን ጠላው። ዓለም የጠላችኝ ነው መሰለኝ። እንኳን ሰው ተው፣ ጉዟ መሬቷ ራሱ በቃ የማትፈልገኝ ዜጋ ሆኜ ራሴን እንትን አልኩት፣ አቀረብኩት። አንዳንድ ጊዜ ተሳልኩኝ። ስለት ይሰራል እንደ ለኔ የሚከታተሉ ካሉ እንደየእምነታቸው ይሆንላቸው እና በእንደሱ ተሳልኩኝ። ለምሳሌ የገብርኤል ዕለት አላጨስም። መንገድ የማርያም ዕለት አላጨስም። እንደዚህ እያልኩ አንድ ቀን ግን የካቲት 1 ነው ትዝ ይለኛል። ብዙ ሞክሬያለሁ የካቲት። ከዛ በፊት ሲጃራው በዘይት አድርገህ አጭሰዋል። ዘይት ነው፣ ሲጃራ ነው፣ መርዝ ነው የሚሆነው። 1-2 እንደሳብኩት አጥወለወለኝና ደፋኝ መሬት። ውሃ ተረድኮልኝ ሆስፒታል ለመሄድ ሁሉ ተዘጋጀ ነበር። በጣም በቃ ራሴን መቆጣጠር እስኪያቅተኝ ድረስ። ከዛ እንዳልኩሽ ልክ የካቲት 1 ምን እንደሆነ አላውቅም፣ ሰለሞን አቁም የሚል ነገር አቁም። አላወላወልኩም፣ ቀጥ ነው ያልኩት። አሁን ብዙ ሰው ውሃ ጠጣበት፣ ማስካኝክበት፣ ይሄ ራስን ማታለል ነው። ከድሎች ሁሉ ድል በራስ ላይ የምትቀዳጁ ድል ነው። ጦርነቶች ብዙ ማህበራዊ ናቸው አይደለም? የብዙ ሰው ድል ነው። በራስ ላይ የምትቀዳጁ ድል ግን ከድሎች ሁሉ ድል ነው። ተቀዳጀው ያንን ድል። ይኸው እስከዛሬ ድረስ አለው። 34 ዓመት 35 እንደዚህ ሆነኛል። አላውቅም 17 ዓመት ነው። አቁም። ቡና አልጠጣም። ምን አባትሽ ሻይ አልጠጣም። ሻይ ከጠጣው ደግሞ በሎሚ ነው የምጠጣው፣ ሱስ እንዳይኖር ማለት ነው። በጣም የምጠጣው ግን ቀሸር በባዶ ሆዴ ከድሮም ጀምሮ ቀሸር እጠጣለሁ። በጣም ሱስ ከተባለ ቀሸር ነው የምወደው። በተረፈ ቡና ምናምን አልጠጣም። ስለዚህ አያይዘው ሱስ እንዲሆን የሚችል ነገር ነው አብሮ ያቆሙት። ነገርኩሽ እኮ የካቲት 1 አቆምኩኝ። እንደ ሌሎቹ ማስቲካ እየበላው አይደለም ያቆምኩት፣ ውሃ እየጠጣው አይደለም፣ ወይም ደግሞ አይምሮዬን ቢዚ የሚያደርጉ ነገሮች እየሰራው አይደለም። አቆም
ድሉ እኔ ጋር ነበር። አሸነፍኩት። ያን የሚባለው አስቀያሚውን ሱስ አሸነፍኩት በትግሌ ከእግዚአብሔር ጋር አሸነፍኩት። ዛሬ 34ኛ ዓመቴን ነው የምቆጥረውም። አሁን ከዚህ ወዲያ ያለውን ነው። ያ የባከነ ጊዜ ነው። የባከነ ጥሩም ቢሆን የባከነ ጊዜ ነው። 17 ዓመት ቀልድ አይደለም። አንድ ወጣት ዩኒቨርሲቲ ገብቶ የሚማርበት እድሜ ነው። እንግዲህ 17 ዓመት ሙሉ ስንት ጓደኞቼ፣ አብሮ አደጎቼ፣ የምወዳቸው ወዳጆቼ ከሴቶችም ከወንዶችም የሉ። ዛሬ ግን እኔ ለንስሐም በቅቼ እንደዚህ በአደባባይ መስክሬ እግዚአብሔር ሚስት ሰጠኝ። በስተርጅና ባገባም 50 ዓመትን ያገባሁት ምን ነው ይሄኔ በሆድሽ የዘልዛላ ሽማግሌ ነሽ አይደል ብለሽ ያስታውቅብሻል። የኔ ጨዋ እውነት ነው አትይም። ግን ነገሩን ብዙ ሰው እንደዚህ ነው የሚያስበኝ። በቃ ስንዘላዘል ነው እስካሁን ድረስ። በተለይ ደግሞ አርቲስት ስትሆኚ ስመ ብዙ ነሽ። በጣም ስምሽ ይመዘዛል። በጣም እንደዚህ ስለሆነ ማአቅሽም እኮ እሱ እንዴ እኮ ነው እንዴ ነች እኮ በቃ የማይወጣ አዲስ ስም የለም። እዛ ያው በ50 ዓመቴ ምን የመሰለች ቆንጆ እንዳንቺ አገባው። 2 ልጆች ሰጠችኝ። አንደኛው ምህረት ይባላል። ምህረት ምህረት ትርጉም አለው። ዝም ብዬ አላወጣሁት። እግዚአብሔር ከዛ ሁሉ ዝባዝንኬ ምናምንቴ ከነበርኩበት ነገር አውጥቶ ልጅ ሲሰጠኝ ለልጄ ምህረትን አልኩ። ምህረት የሰጠኝ አምላክ ይህም ስሙ ሲያንሰው ነው። ስለዚህ ምህረት አልኩት። ሁለተኛው ደግሞ አንድ ምህረት አብሮ አደጌ ነበር። እሱ ኪድ ነው፣ አሁን ኢንጂነር ነው። ያው አብረስቶ ወንድምና ወንድም የምትሆኘውን ነገር አለ አይደል? ትልቆቹ ትንንሾቹን እናሳድጋለን እና በሱ ስም ነው። እጅግ መልካም ልጅ ነው። ውለታም ስለዋለ አይደለም፣ መልካም ሰው ነው። በሱ ስም ሁለተኛውን በሱ ስም ስለሆነ ነው። ምህረት የሚባል ሌላ ስም አላውቅም። ለካ አሪፍ ስም ነው ያለው አልኩና በሱም ስም አወጣሁለት ምህረት ብዬ። የመጀመሪያው ግን እግዚአብሔር ከዛ ሁሉ ዝባዝንኬ አውጥቶ ምህረት ስለሰጠኝ ለፈጣሪ ምህረት ስላረክልኝ አመሰግናለሁ በሚል ስም አወጣሁኝ ምህረት የሚባል። ሁለተኛው ልጄ ግን ሚስቴ በጣም ነው የምትወደኝ እና ዳግማዊ አለችው። ዳግማዊ ሰለሞን። እንግዲህ ልጄ እውነትም እኔን ነው የሚመስለው። ሰለሞን ተደገመ። ከዛ ዝባዝንኬ ጸባዩ ጋር አይደለም። አዲሱ ሰለሞን ሩሩህ፣ አልቃሻ፣ መልካም ሰው የሚለውን ነገር እግዚአብሔር የሰጠኝን እሱን ፈጠረልኝ። እንከን አለኝ። ማናችንም እንከነ ቢስ አንደለን። በእንከን ውስጥ ነው የምንጓዘው። ግን ያንን አጣጥመን መሆን መቻል አለበት። ስለዚህ ሚስቴም ያየችው ነገር ይኖራል። ዳግማዊ ያለችው ያው እንግዲህ አለን 17 ዓመት ሆነን አሁን ከተጋባን። እሱ እሷ በ2001 ተጋባን። ልጄ ደግሞ 2002 ላይ ተወለደ። አሁን መጋቢት ሲመጣ 16ኛ ዓመቱን ይይዛል። 10ኛ ክፍል ነው። አንድ ቀን አስጠንቼው አስተምሬው የትኛው እውቀት ሲኖረኝ። ስለዚህ እግዚአብሔር ሲሰጥሽ ሁሉን ነገር አሟልቶ ለእግዚአብሔር ብቻ መጸለይ ነው። እሱን ብቻ መፍራት ብቻ ነው። ስትፈሪ ሁሉን ነገር ያሟላልሻል። ስብከት እንዳይሆንብኝ። ስለ ባለቤቶ ስለ ልጆቹ ካወራን አይቀር እስቲ የፍቅር ህይወቱ እንዴት ነበረ? ከባለቤቱ ጋር የመጀመሪያ ሲገናኙ እንዴት ነበር? አስቂኝ አጋጣሚ ያሉት? አዎ እሷ ሳገኛት አብሮ አደጎቼ ቅድም እንዳልኩሽ አብሮ አደጎቼ ጋር ነበር የነበረችው። ጎረቤት ሆና አንድ ዘመድ ጋር ተጠግታ የኖረች። እኔ እነሱ አብሮ አደጎቼ ጋር ስመጣ አሁን በህይወት የለችም፣ በገነት ያኖርልኝ፣ ወለተ ትባላለች። እሷ ጋር እመጣለሁ። እነዚህ አዳሪ ትምህርት እያለን ጌሞች ነበሩ፣ ሉዶ፣ ስኔክ ኤንድ ላደር፣ የተለያዩ መጫወቻዎች አሉ እና እሷ ጋር ይገኛል እና ጊዜያችንን የምናሳልፈው እሷ ጋር ነው። ስመጣ አንድ ኤልሳ ወርቁ ታናሽ ነች፣ በጣም ትንሽ ልጅ ነች። ሰለሞን አንድ እኮ ቆንጆ ልጅ አለች እዚህ፣ ለምን እሷን አታገባትም አለች።
ሁሌ እኮ አያታለሁኝ፣ ግን አንድ ቀን ገብታብኝ አታውቅም አይኔ ውስጥ። ወይም ደግሞ ልብሽ ውስጥ ደነገጭ አይደለም ነገሮች ዞ ይልብሻል። እኔ ግን ምንም እንደ ማንኛውም ሰው ነበር ማያት። ከዛ ነቃ አደረገች። እንዴ እውነትሽን ነው፣ በቃ እንደዚህ እንቀጣጠራልና አብሮ አደጎቼ ናቸው እንግዲህ ያገናኙ። ተቀጣጠርን። እሷ ወለተ ቤት ቅርብ ነው። በቃ እንደዚህና ከዚህ እንደዛ እንደማለት ነው። ግን እንትናቸው ቅርበታቸው ጉርበትን ናቸው። ተጠራች፣ እዛ መጣች። እንዴት ነው ምናምን ተነጋገርን። ጋዜጣ ላይ ወጥቶ ነበር አንድ ፍቅር ነው ምናምን የሚል አንድ በጣም ታዋቂ ጋዜጣ አለ። እዛ ላይ ወጥቼ ነበረ። ምን የሚል ነው? እባካችሁን ልጅ አለኝ፣ የመጀመሪያ ሚስቴ እንደው አፈላልጉልኝ ብዬ ጎንደር ሄዳለች፣ ቦታውን አላውቅም። ያንን ጋዜጣ ለካ እሷ ትፈልጋለች ለካ፣ እና ያንን ጋዜጣ ደርሷታል። እኔም ደግሞ ስለ ጋዜጣው ስለደረሳት ብቻ አይደለም እውነተኛውን ነገር ተናግሬ ካገባችን አገባችን፣ ካላገባችን ግን እየወደድኳት ልተዋት ነበር አሰብኩት። ተነጋገርን። እኔ ይቅርታ ከአሁን ልክ እንዳየሁሽ ልቤ እየደነገጠ ነው በጣም በቃ ቅድም እንዳልሽው የሚጋባው ነገር አለ እና ተጋብተሽብኛል፣ ግን የመጀመሪያ ሚስት አለች፣ ወልጃለሁ፣ በጸብ አልተለያየንም፣ ምንም ነገር እንደዚህ ከሰላምታም አልተባባልንም፣ ታገቢኛለሽ ነው ያልኳት። ላስብበት አለች። የእሷ ማሰብ 1 ዓመት ከምናምን ፈጀ። ምንድን ነው ይሄ ነገር? ማግባት ይሄን ያለ ጊዜ ይፈጃል እንዴ ነው ያልኩት። በቃ ወዳታለሁ፣ ስትወጣ ስትገባ እመጣለሁ፣ ግን ትንሽ ሆዴ ቦጫል። በእርግጥ አየኋት ቁጥር ደንገጥ ያለሽ ደስ የምትል እኮ ልጅ ነች መሰለኝ። ደንገጥ በቃ ቀልብሽን ነው የምትወስደው። 1 ዓመት ምናምን ከ6 ወር ፈጀን እንዴ! እንደዚህ የሚያስቆይ ከሆነማ በቃ ድሮ እንደምኖረው አልኖርም እንዲ አልኩኝ። እነዛ ጓደኞቼ ተው ሰለሞን፣ አንተ እኮ የዋህ ነህ፣ ሴት ደግሞ ብታገኝ የበለጠ ህይወትህ የሰመረ ይሆናል። እንዲህ አታያዋትም? እንደ 1 ዓመት ከምናምን እኮ ሆነን እንደገና ሌላ 1 ዓመት ከ6 ወር 3 ዓመት ልፍጅ አልኩኝ። ያ 1 ዓመት 6 ወር 1 ዓመት 3 ዓመት አይደለም? አዎ ሂሳብ ላይ እኮ ትንሽ እና በዛ ተገናኘን። እንደገና አወራን። ቃሽ አለች። እኔ ከእንግዲህ ልጠብቅሽ አልችልም። አንደኛ ያለሁበት ሙያም ጠልፎ ሊወስደኝ ይችላል። የዛን ጊዜ ደግሞ ሲጃራም አቁሜያለሁ። በጣም የተረጋጋ መኖር እየጀመርኩ ነበር። ያለውን ነገር ነገርኳት። እሺ አለች። ሳምንትም አልፈጀብኝም። ተከራይቼ ነበር የምኖረው። ጎትቼ ይዣት ገባሁ። እሷን እዛ አስቀመጥኩና ትንሽ ለብርታት ቶምሳ የሚለው ልቤ እንትን እንዳይደነግጥ 1-2 ቢራዋን የጠጣሁ። ትንሽም ደግሞ ጅን ነው የምወደው። አልኮሊስት ነበርኩኝ በወቅቱ። ጅናን ትንሽ ቀምባረኩና ገባሁ። እንደ ድንገት ስገባ ቤት መጽሐፍ ቅዱስ ይዛለች። ወይኔ እግዚአብሔር ሆይ እንዴት መልካም ሴት ነው የሰጠኝ! ቤቱን በቃ ሰማምረዋለች። ምግቡ 4ቱም 3ቱም ምንም ተዘጋጅቷል። አልኩኝ ለካ ወንድ የሚያገባው ለሆዱ ነው ያልኩት። ብዙዎቿ በቃ አረጋገጠች። የነፍሴ እመቤት ነች። የነፍስ እንኳን የሱ የእግዚአብሔር ነው። በቃ ትዳሬ እመቤት ነች አልኩኝ። ገባው፣ ተጫወትን፣ እየተሽኮረመምን እሷም አሽኮረመመችኝ። እሷ በደንብ ተጫወትን፣ በላ። ያው ሁኔታዎች እየተፈጸሙ እየተካሄዱ ምን እያል ፍቅራችንም እያበበ መሀል ላይ ደግሞ እንደገና ሌላ ችግር ተፈጠረ። ሰው ክፉ ነው። በተለይ ጓደኞች ካሉሽ ክፎች ናቸው በእውነት። የእሷም ጓደኞች የእሷን ትዳር ማየት የኔን ትዳር ማየት የማይፈልጉ ሰዎች አሉባልታ እንደገና ለዙ። እሷ እኮ ልጅ አላት አሉኝ። የኔን ነግሬያት ለካ እህቷ ነች። መጨረሻ ሲጣራ እህቷ ነች። በቃ ተለያየን። ነገሩ ተባባሰ። ለ1 ሳምንት ቅዳሜ ትወጫለሽ አልኳት። እንግዲህ ብዙ ነገር ተካሄዱ።
ቅዳሜ ላይ ይህን ቤት ለቀሽ ትሄጃለሽ አልኳት። ምንም አላለችም፣ ዝም ነው ያለችው። መጨረሻ እኔ አልጋ ለቅቄ እንትን ስል አልፈልግም አንተ እዛ ተኛለች፣ እሷ መሬት እየተኛች ቅዳሜ ደረሰ። ልቤ ግን ይመታል ይመታል። በጣም በቃ ውስግብ ነው ያልኩት። ጭንቀት አለ አይደለም፣ እውነት ሊለያይ ነው። የሰው ወሬ ምን ያህል አጋንንት እንደሆነ ነው የምነግርሽ። በጣም ክፉ ነው ክፉ ነው። በተለይ ትዳርሽ ውስጥ እናትሽም መግባት የለባት፣ አባትም መግባት፣ ወንድሞች እህቶች ምናምን ዝባዝንኬ የሚባሉት ነገሮች ሁሉ ለእኔ ዝባዝንኬ ናቸው። ማስገባት የለብሽም ትዳርሽ ውስጥ። ነገረኞች ናቸው፣ በጣም ክፉዎች። ከዛ ቅዳሜ ሲደርስ ለካ እሷ ገበያ ትሄዳለች። ሽሮ ገዝታ በርበሬ ገዝታ እያሰጣች ልክ ቅዳሜ ሲደርስ ዘይት 5 ሊትር ገዝታ በርበሬ 5 ኪሎ ሽሮ 5 ኪሎ አዘጋጅታ በል ሰለሞን ጋሻ አትለኝም፣ ሰለሞን ነው የምትለኝ። ሰለሞን በቃ መሄዴ ነው አለችኝ። እንባዬ መጣ። መፈጠሬን ነው የጠላሁት። እንደዚህ አይነት ሴት በዚህ በአሁኑ ሰዓት ላይ ታገኛለሽ? በል እኔ መሄዴ ነው፣ ሴት ነኝ፣ ምንም የምበላው አላጣ። አንተ ግን ከእንግዲህ ላጤ ነው የምትሆን። እንደው ቢጤህን እስክታገኝ ድረስ እንኳን እቺ ታንገራግርሃለች፣ ጥቅማለች ብላ እቃዋን ሰብስባ እኮ ጨርሳለች። አትሄጂም አልኩት። ድፍት ነው ያልኩት እግሯ ላይ ድፍት። አለቀስኩ። ሞባይል ነበር ያኔም፣ ጓደኞች አብሮ አደጎቼ ጋር ያገናኙ ሰዎች ጋር ደወልኩ። መጡ። አትሄጂም አልኳት። እኔን ገለሽ ልትሄጂ ትችያለሽ። ሴቶች ደግሞ አንዴ ከቆረጡ ቆረጡ ነው። ላመኑበት ነገር ደስ የሚለኝ እሱ ነው። አትሄጂም አልኩ። መጡ። በስማ ወረዱብኝ። እንኳን ወረዱብኝ፣ ቢደበድቡኝም እቀበል ነበረ። ቢደበድቡኝም ኧረ እንደዚህ ጭንቅላቴን ዝቅ አድርጌ ደበደብላቸው ነው። ሰደቡን፣ ተቆጡ፣ ምናሉ። በስማም ከዛ በኋላ ተያይዘን ተላቀስን። በቃ ከዛ ወዲያ ጸብ የለም። ተመልሳ ገባች። ይኸው ዛሬ ቀና እንድል ሊያስደረገችኝ እሷ ነች። አሁን ማይክ ስላገኘው አይደለም፣ እሱን ነገር ስለማይመቸኝ መልካም ነች። በትዳር ውስጥ እኮ ሳትጋጭ አትኖሪም አይደለ? እሱ የሚኖርም ነው፣ ወደፊትም ይኖራል፣ በእርጅናም ወቅትም ይኖራል። ጸብ የለሽ በዳቦማ አለ አይቀርም ምንጊዜም በትዳር ውስጥ እና ከዛ በኋላ ግን በቃ ሮን እያልን ይህም ልጅ ተፈጠረ። በቃ ምህረት ሁሉን ነገር። ምክንያቱም ልጆች የእኛ ስጦታዎች አይደሉም፣ የእግዚአብሔር ስጦታዎች ናቸው። ይዘው የሚመጡት ነገር አለ። በጣም እኔም ጥሩ ደረጃ ደረስኩ። ልጁም ጥሩ ነገር ይዞ መጣ። ሁለተኛው መጣ። ይኸው ዛሬ የፈመስኩት እንግዲህ ሰግጬ የፈመስኩት እሱ ነው እንግዲህ እያስባለሁኝ በእነዚህ ልጆች እና መልካም ሴት ነች። ሁሌ የምመሰክርላት ይህንን ነው። ምክንያቱም ሽሮ አዘጋጅቶ ዘይት ገዝቶ የሚመጣ ሴት በዚህ ሰዓት የራባት ብላ በካንቻንኩሎ ነው የምታባረረሽ፣ ወይም ረግጣሽ ነው የምትሄደው። ወንድም ከሆን እንደዚሁ ነው፣ አንድ አይነት ነው። እጅግን የተለየች ሴት ነች። ተዋናይ ሰለሞን፣ ወደ ስራው ስንመለስ በመድረክ ላይ ሲሰሯቸው ካጋጠሟቸው በጣም አስቂኝ የሚሏቸው ነገሮች መካከል እስኪ አንድ ሁለቱን ይንገሩ። አዎ የመጀመሪያው እንግዲህ ያው አንዳንድ ገረፍ ገረፍ አድርገን ተጫውተናል። በጣም ደስ ይላል ቆይታችን፣ ወድጀዋለሁ። የመጀመሪያው መድረክ ላይ የወጣሁበት ፍልሚያ የሚል ነው። የተክሌ ደስታ፣ ደራሲው ተክሌ ደስታ ነው። አዘጋጁ ደግሞ ታደሰ ወርቁ ይባላል። ህዝብ ለህዝብ ሰምታችሁ እንደሆነ አላውቅም። ወይም ደግሞ አደይ ሙዚቃዊ ዳንስ ድራማ በጣም የተደነቁበት በዓለምን የዞርንበት ሙዚቃዊ ድራማ ነው። እሱ ነው አዘጋጁ ታደሰ ወርቁ። እሱን በአጸደ ገነት ያኑርልን። ጎበዝ ኪዮግራፈር ነው እና ያኔ እንደተመረኩ ነው 73 ነው የተመረኩት። እጩ ተሙኒያ
ከዛ እዛ እንደተመረኩኝ ይሄ ቲያትር ደረሰኝ እና አባባ ተስፋ ያሉ ተረት አባት ታውቂያቸው እንደሆነ በወሬ እሳቸውን እያየን ያደግነው በጣም ደስ ይላል። በጣም ለዚህ ነው ጨዋነቱም የበዛው እና እንደዚህ ከነ አስካለ አመንሸዋ በ91 ዓመቷ ነው። አሁን 2 ዓመት ሆናት እንደዚህ ከሞተች። እነዚህ ግዘፍ የነሱ ሰዎች ጋር ነበር የሰራሁት እና እዛ ላይ ጭሎ ሆኜ ነው። ጭሎ ማለት ድሮ እንደ ተላላኪ ትንሽ ልጅ እንደማለት ነው። ድሮ ገረድ ነው የሚባለው፣ ሰራተኛ አይባልም፣ ገረድ ይባላል። አሽከር ይባላል። አሽከር በቃ የሚላላክ ቤት ውስጥ እናንተ አሽከር የሚዋረድ ስም እኮ አይደለም፣ ትንሽ ልጅ ስለሆነ ነው። አሽከሮች ይባላሉ። የስራ ቤቶች ደግሞ እነዚህ ወጥ የሚሰሩ ምናምን የስራ ቤቶች ይባላሉ። ተላላኪ ትንንሾች ደግሞ ልጆች ጭሎ ይባላሉ። እና ጭሎ ሆኜ ነው እዛ ላይ የምሰራው። የእነ አባባ ተስፋዬ የእነ አስካለ አመንሸዋ እንግዲህ በተመረኩ በሳምንቱ ነው የቲያትር የቀረበው። በሳምንቱ አይደለም እንጂ ወር ነው እንጂ ቆይቶ ጥናት አለ ከአልባሳት ጋር ከምን ጋር እና ግራውንድ ፕላስ 1 ነው ቤቱ። መድረክ ላይ እንደዛ ተሰርቶ አይታወቅም። ፎቅ ቤት ተሰርቶ አይታወቅም። ከዛ እነሱ ጋር ቀርቤ የሚልኩኝ ነገር አለ። አባባ ተስፋዬ ፊውዳል ስራ ነው፣ ከደርግ በፊት የነበረ ስራ ነው። አሁን እኔ ቲያትር እንደዚህ መድረክ ኖሮት ምናምን ትዝም አላለኝ። ተማርኩኝ። ያው ግቢም ስለምሰራ ለራስ እርካታ ነው ብዬ ነው ያሰብኩት። መጣሁ። 8 ተኩል ነው የሚከፈተው ቲያትር ቤት እንግዲህ ታይሽ። እኔ ወደ 9 ሰዓት ላይ መጣሁ። የኔ ፓርት አልፎ ምን ብሎ ቁጭ ብያለሁ። ፊልም ነው እነዚህ ሰዎች የሚሰሩት። ብርሃን አለ፣ አልባሳት አለ፣ ቤት አለ፣ ፎቶ ወንበር፣ ይሄ በቤታችን ውስጥ የሚገኙ ቁሳቁሶች ነገሮች አሉ እና ከብርሃኑ ጋር ተዳምሮ ተቀናብሮ ልክ ፊልም የምታይ ነው። ቁጭ ብዬልሽ ቁጭ ብያለሁ። የራስን ስራ እኮ ነው። ከዛ አሁን ተክሌ ደስታ እንደ ድንገት መጣ። ምንድነው ያዘና በኮርኮም እንዴት እንደዚህ ያለ እድሜያቸው ቀጠሩና በቃ ቲያትር ያበላሻሉ። ተቀጣው 5 ብር ተቀጣው። 5 ብር ከዛች ከደሞዝ ላይ እንግዲህ 5 ብር ምን ያ ዛሬ ወደ 5 ብር 2500 ብር ይሆናል። አንዷ ራሷ 25 ብሯ። ከዛ በጣም አዘንኩ። ለካ ቲያትር ደሞዝ አለው ብር አለው የሚለው እሱ አንዳንድ ጊዜ ይገርመኛል። ምን ሆኜ ነው? ማን ተክቶት እንደሰራ ያስታውሳሉ? የእርሶን ፓርት ማን ተክቶት እንደሰራ? አለፈኝ። የኔ ፓርት አለፈ። ጭሎ አባ ተስፋዬ ጭሎ ቢሉ አሉ። እኔ አልነበርኩም። የኔ አልፏል። ጭሎ ቢሉ የኔ ጓሮ ሲጫወት ይሆናል። ኢምፕሮቫይዜሽን አለ። በትወና ውስጥ ኢምፕሮቫይዝ ማድረግ አለብሽ። ድንገቴ ትወና ይባላል በእኛ ትርጉሙ ማለት ነው። እና ድንገቴ ተይው እባክሽ። አባባ ተስፋዬ ደግሞ በጣም ጎበዝ ነው በኢምፕሮቫይዜሽን። እንደገና ደግሞ አስካልዬም እንደዚሁ ጎበዝ ነች ኢምፕሮቫይዜሽን ላይ። ልጅ አይደለ እንግዲህ ጫወት ጓሮ ነው ብለው በዛ መለሱት። እኔ ግን ተቀጣሁኝ 25 ብር። እንዲህ እያለ አንዴ ደግሞ ንጉሥ አርማህን ስንሰራ እዛ ጋሻ ጃግሬ ሆኜ ነው። ግሩም ዘነበ በጣም ጎበዝ፣ እንዴት ብዬ እንደምነግርሽ አላውቅም። የቲያትር ቤቱ አይን ትንሹ ወጋየሁ ነበር እኔ። በጣም የሚገርምሽ በቃ ግዘፍ የነሳ መድረክ ሲወጣ ብቻ ይሞላል ከሁላችንም በባሰ እና አክቲንግ ላይ ደግሞ ጎበዝ ነው፣ በጣም ጎበዝ እና ጦርነት ወደ ዜላ ነው መሰለኝ ድሮ እነ ሱዳን ምናምን የኛ ነበሩ እና ዜላ ላይ ሄጄ ጦርነት እንደተነሳና መልክተኛ መጠበቅ ነበር የኔ ስራ። ተመልሼ ስመጣ የድሮ ክላሲካል ቲያትር ስለሆነ ጫማ የለንም፣ በእግራችን ነው እና ነጠላ ጫማ ይቀመጥልናል። ምክንያቱም ይቀዘቅዛል፣ ሳንቃም ቢሆንም ይቀዘቅዛል መሬቱ። ትልቅ አዳራሽ ነው እንግዲህ መድረኩ ራሱ አይተሽው ከሆነ ትልቅ ነው። ከዛ ልክ ወጥቼ ልነግረው ስገባ ነጠላ ጫማውን አላወለኩም። የሸበጥ የሚሉት አለ አይደለም፣
የሚጮኸው የነጠላ ጫማው ይህቺ አረንጓዴ ሰማያዊ ምናምን እግርሽ ውስጥ አውራጣትሽ ውስጥ የምትገባ ይላል። ደግሞ ጸጥ ስላለ ያስተጋባል። ምንድን ነው ይሄ ደግሞ ከየት የመጣ ግብአት ነው? እንትን አለ ግብአት አለ የድምፅ በየቲያትሮቻችን ላይ አስደንጋጭ አለ፣ አሳዛኝ አለ፣ ብቻ ይሰማል። እና ከየት መጥቶ ነው ብዬ የራሴ ስህተት መሆኑን አላየሁም። ጧ ይላል። አሁን ወይኔ ዛሬ በቃ አዘጋጁ ገደለው ብያለሁኝ። ሙዚቃ ክፍሉን የድምፅ ክፍሉን ተቆጣው፣ ዛሬ ገደለው። ከዛ ልክ ሲያይን እንዲህ ቆም ያለው መልዕክቱን ልናገር ለምን እንዳስቆመኝ አላውቅም። ነፍሴ ብቻ ቀጥ አለች። ከዛ እግሩን ከላይና ወደታች ወረደ። አይኑ ቀጥ ብሎ እዛው ቀረ። ምን አይቶ ነው ብዬ ጎንበስ ስል ለካ ነጠላ ጫማ አድርጌያለሁ። ሰሎሞን እንደወደነ ቀጥ ብሎ ወጣዋለኝ ከንፈሩን። ያኔ እንደዚህ ነው ተመልካች አይሰማም እንትን አይሽም። ለእኔ እንደነገረኝ በከንፈርና ድምፅ ነው የምሰማው። እንዳትመለስ አለኝ። አልተመለስኩም። ህዝቡ ይዞ ይጮሃል፣ ያስቃል፣ ምን ይላል። እኔ ወጣው እጅ እነሳ ላይ ነው የወጣሁት። እጅ ስንል ከርተንኮል ላይ ወጣሁ። ህዝቡ አጨበጨበ። ብገባ ኖሮ ስህተት መሆኑ ይታወቅ ነበር። እኔ ግን ጫማዬን አወለኩ፣ ገባሁ። በስመ አብ ተጨበጨበልኝ ነው የምልሽ። እና አንዴ ደግሞ እንደዚሁ ምን ስንሰራ ነው የሆነ ብቻ ስንሰራ እንትና ማን አጭር ነች ስጦታው የሚል አሁን እንግዲህ በጣም ሩቅ ስለሆነ በደርግ ጊዜ ነው እንግዲህ 39-40 ምናምን ዓመት ይሆነዋል። እና ልጁ መነጽር ኃይለኛ መነጽር ነው የሚያደርገው። መነጽር ግምገማ ነው። እኔ እዛ ላይ ዋናው አክተር ሆኜ ነው የምሰራው። አይንም ጸሐፊው እሱ ነው። ጌታሁን ኃይሌ ይባላል። ከባድ መነጽር ነው የሚያደርገው። ካወለቀው አይታጀውም በቃ ከነጨረሹ። እና እንግዲህ ማጉያው ደግሞ አስቢው፣ እኔ ልገባ ቤት ተዘጋጅቷል። ሲነሪ ላይ ቤት አለ። የኔ ቤት ነው ተገንብቶ ምን ብሎ እኔን ነው የምጠበቀው እስክገባ። ገምጋሚዎች አሉ እዛ። ልክ ልገባ ስል እሱ ሊከፍተው ሌላ ሰው መክፈት ሲገባው እሱ አንድ ሲነካው እንትኑ ይሄ ሲነሪው ቤቶቹ ተናዱ። መጋረጃ ያዘና ናዳቸው። እላይ ሊወድቁ እየሮጥኩ ነው ወጣሁት። በቃ ወደ መልበሻ ክፍል ቤቱ ቀረጻ ላይ ነው ገና ለግምገማ እየታየ ለግምገማ እንደ ህዝብስ ቢመጣ አትንካ ተብሏል። ሳይታየው ስቅር ያልሆነ ነገር ነክቶ በቃ ቤቱ ተናደ። እንደዚያ የተለፋበት ቤት ሰውን እንዴ ነው እስኪል ድረስ እኔ ደንግጬ ብኖር ኖሮ ይገለኝ ነበር። ቤቱ ትልልቅ ቤት ነው የተገነባ ቤት። በቃ አዘጋጁ መጥቶ አጭር ነው እንዲህ ነው ብድግ ያደረገው። ግዙፍ ነው። በቀለ ተፈራ ይባላል። ጀርመን ይሁን አሜሪካን ይሁን አላውቅም። ጎበዝ አዘጋጅ ከነ ጌትነት ጋር የመጣ ከአዲስ አበባ ዩኒቨርሲቲ የተመረቀ ነው። እንዲህ ነው ያነሳው። እንደ ልጅ እንዲያነሳውና ነው ጣል ያደረገው። ትልቅ ሰው እኮ ነው። እዛ የሳቅ ነው መሳቅ ምንድን ነው? እንዴት እንደዚህ ታደርጋለህ ተብሎ በቃ ሳይገመገም ቀረ፣ ተበላሽ። እንዲህ አይነትም ነገር ይገጥማል። ብቻ ብዙ ነገር ይገጥመናል መድረክ ላይ። ቲያትር ላይ አንዱ ሁልጊዜ የተለመደ ነገር ከሚባሉት መሀል ይሄ የስክሪፕት መርሳት ነው ወይ ዲያሎጎችን መርሳት ነው። እንደዚህ አይነት ነገር አጋጥሞት ያውቃል? ገጥሞኛል። እንትን ስንሰራ ህንደኬን ስንሰራ ታፈራው ነበረች የምትሰራው። ከረሳሁት አንዱ እሱ ነው። ብዙ ጊዜ ስለምናገረው የዛን ጊዜ ሀረገወይን ነች እንትና ነፍሰ ጡር ሆነች እና ሀረገወይን ገባች። የሰራች እያለ ግሪክ የተላኩ እንትኖች ነበሩ፣ መልክተኞች ነበሩ ወደ ግሪክ የተላኩ። እነሱ መጥተዋል ለማለት ገባሁ።
እጅ አነሳሴ እንዴት እንደሚያምር እኮ በቃ ይሄ አልባሳቱ አሉ የድሮ አልባሳት እንዲህ ልብስ ውስጥ ገቢና እንደዚህ ደረገና ይነሳል። ሰው እንዴት አብሮ እንደሚያጨበጭ እንዴት ፕሮቶኮሉን አይቶ በጣም እና ልክ እጅ ነሳውና ልናገር ስል ፍጥጥ አይኔ ፍጥጥ ድርቅ አልኩኝ። ደነገጠች እሷ። ከዚህ አጋፋሪ ደህና ኖት አለች። እግዚአብሔር ይመስገን አልኩኝ። እግዚአብሔር ይመስገን የሚባል ነገር እርስዎ ረስተውት ነው? እኔ ረስቼዋለሁ፣ ግን እግዚአብሔር ይመስገን አይባልም። የድሮ ፊልም ቲያትር ነዋ። ያኔ እግዚአብሔር ምናምን የሚባል አምልኮ የለም ነበር። ጣዖት አምላኪ ጊዜ ነበር እና የዛሬ 1000 ምናምን ዓመት እኮ ነው 400 500 እንደዚያ ገደማ ላይ ነው። እግዚአብሔር ይመስገን አልኩ። ቀና ጌትነት እዛ ይስቃል። አዘጋጁ እሱ ነው፣ ራይት የሚያደርገው እሱ ነው። እንደገና የጻፈው ይስቃል። አይ ጋይስ አይ ሰለሙ ምናምን እያለ ሰው ሁሉ እዛ አረጋዊን ብቻ ኩስትር ብላ ነው የቆመች። እንደጠፋኝ ገባት ማለት አጋፋሪ አልኮት ገብቶታል። መልእክተኞቹ መጥተዋል ከግሪክ አለች። አሁን በላጭ አለ ኪሰጠች። ንግስት ሆይ መልእክተኞቹ ከግሪክ መጥተዋል አልኩኝ። በስመ አብ ነፍስ ይመለስ አለች። ህዝቡ አጨበጨበ። ለእሷም ያጨበጨበው ምክንያቱም እንዴት እንደመለሰ ኢምፕሮቫይዜሽን ማለት ትልቁ ይሄ ስትመልሰኝ እኔም መልሳል። እንዲህ አይነት እንግዲህ እችን እኮ ለማለት ነው የጠፋችብኝ። ንግስት ሆይ መልእክተኞች ከግሪክ መጥተዋል። ይጠፋል፣ እኔ ግን ጠፋኝ። በዚህ ብሎ እንዲህ አይነት ነገር አይንሽ የሚፈጥበት ሁለታል እና በጣም ያስደነግጣል። እስቲ የዛሬ 2 ዓመት ልመልሶት እና ወደ እንግሊዝ ሄደው ነበረ አንድ ሙዚቃዊ ቲያትር ለማቅረብ እና እስቲ እንዴት ነበረ? እንግሊዝ ለ8 ሰዎች ነው የመጣው። ትልቅ ስራ ነበር። እኔ ፍቅርተ ደሳለኝ፣ ወይንሸት በላቸው፣ ማክዳ ኃይሌ፣ አዛሉ መሳይ፣ ሁለቱ ስማቸው አሁን ረስቸዋል። ብቻ 8 ነን። ከ8ቱ ግን ለእኔ ነው የመጣልኝ። የ6 ወር ተመጣልኝ። እንግሊዝ ብዙ ጊዜ የ6 ወር አትመታም፣ የ3 ወር ነው የምትመታው። በጣም ብዙ ከሆነ እኔ 6 ወር ተመጣልኝ። እነሱ ባዶን ተመለሰ። ውጭ ጉዳይ ሄደን አስፈቅደን ምን ብለን እሳቸው ብቻቸው ሊሰሩ አይችሉም ተብሎ የእንግሊዝ ኤምባሲ ፈቀደ። እኔ 3 ወር ቀረኝ። በቃ እናንተ የማትሄዱ ከሆነ እኔ ለምኜም ቤተሰቤንም አስቸግሬም ቢሆን እንግሊዝ እሄዳለሁ። ካለቀብኝ አለቀብኝ ነው። እኔ በተመታልኝ በሁለተኛ ወር ለእነሱ ተመታላቸው። ሊያልቅብኝ ሆነ። 3 ወር ቀረኝ። አንድን ግና ስንጨምር ደግሞ 2 ወር ሊቀረኝ ነው ሳልጠቀምበት። ስለዚህ እንደምንም ብለን ወደ ተሯርጠን ስፖንሰር ፈለግን ምናልን። ነሐሴ 24 የኬንያ ኤርዌይስ ነው ስፖንሰር የሆነን። ኬንያ ኤርዌይስ እንግሊዝ ገባን። ያው ቤት ተከራይት ነው እንትን ነው የምትከራየው፣ እንግዳ ማረፊያ ቤት በጣም ውድ ነበር። ወደ 5000 ፓውንድ መሰለኝ፣ 5000 ፓውንድ ነው እንደዚህ። ስፖንሰር የጠየቅንበት ብር አለ። በዛ መንግስትም የሰጠን ዶላሮች ነበር። ወደ 2000 ዶላር ተሰጥቶናል። በዛ ቤት ኪራይን ከፈልን። መኖር እየጀመርን በወር ከምናምን ላይ ነው መሰለኝ 15 ቀን እንደዚህ አላውቅም፣ ትንሽ ችግር ተፈጠረ። ሳንሰራ መጣን። ሳንሰራ አልቀረበም። ምክንያቱም ነገሩን ወደ አላስፈላጊ ነገር ውስጥ ከተቱት። አልተገባም። እንደዛ ማድረግ አልነበረባቸውም። ያው አንዳንድ ጊዜ ለመብላት ሲሉ አንቺን ገለው ነው የሚበሉት። አንዳንድ ፖለቲከኛ ባዮች እነሱ አበላሹ። ብቻ በአጠቃላይ ስራችንን አበላሹ። በማየውን መንገድ መጡብን። እንደውም ስድብ ሁሉ ሰደቡን። መጥቀስም አልፈልግም እንደዚህ ያደረጉትን ሰዎች። ያው
ለህሊናቸውና ለልቦናቸው ሰጣቸዋል። እኛም መጣን ሳንሰራ ያሳዝናል። እኔ ግን እዛ በቆይታዬ ሊያልቅብኝ ሲሆን ሪፖርት አደረግኩኝ ለእንግሊዝ መንግስት። መታወቂያ ተሰጠኝ። ስራ መስራት አልችልም እንጂ አሁን በየአመቱ በየምኑም እየሄድኩ ማሳደስ እችላለሁ። መታወቂያ ተሰጥቶኛል። አሁን የእንግሊዝ መንግስት መታወቂያ፣ ደንበኛው መታወቂያ በአሻራ በምን ፋይዳ ምን እንደሚባለው አለ የእንግሊዝ ፋይዳ ተሰጥቶኛል። በጣም ደስ ይላል። በፈለኩበት ሰዓት ሙዚቃዊ ቲያትር ስልት አንድ ነገር ትዝ አለኝ። እርስዎ የሚታወቁበት አንድ ዩኒክ የሆነች ዳንስ አለች እና እስቲ ስለዛች ዳንስ አመጣጥ እንዴት? ዳንሷ ምንድን ናት? ትዊስት ነው። አንድ ማስታወቂያ ላይ ነው የሰራው። ስም አልጠራም። አልከፈሉንም። ለማስታወቂያ ብሎ ስላልከፈሉ አንጠራቸው። ወዳቸውን ይቆርጣቸዋል እንጂ አንጠራም። ከከፈሉ እንጠራላቸዋለን ስሙ እና እዛ ስራ ላይ ማስታወቂያ ተላልፎ ነበር። እኔ ተጠራሁ። የፈረንጅ እኮ በኦዲሽን እያለ ደሜን በልቶታል፣ ጠጥቶታል። ስለዚህ አልፈልግም አልኩ። አቤል ነው አማን የሚባል ልጅ ነው። እውነት እንደው ጋሼ እርሶ እውነት የሚያሸንፉት እና እባክዎትን ነው አለኝ። እንደው ደስ ወጣት ማሳዘን አልወድም፣ ደስ ይበል አልኩና ሄድኩኝ። ያው ካለቀ በኋላ ሰዎች ተወዳድረው እንደኔ ጉምቱ ከኔ የሚበላለጡ ሰዎች ሁሉ ተወዳድረዋል። ከ1000 በላይ ነው የተወዳደሩት። በጣም ብዙ ነው። በጣም ሽማግሌዎች እንግዲህ ለመደነስ እንዲህ ለማለት ለመወረግረግ። ከዛ መጣሁ ወደ 6 ሰዓት ተኩል 7 ሰዓት መጣሁ። ተፈተንኩ። የኤልቪስ ፕሪስሊ ትዊስት እንደና ወይ ነው ምናምን የሚል እንደገና ደግሞ የጉረኛ ቢት ያለው የነሱ ራሳቸው የጻፉት በሱ ሙዚቃ ተፈተንኩኝ። ደስ ብሏቸው በቃ የሚይዙትን አሳጣቸው። ያ ተቀረጸና ዲያጆ ተላከ። ደቡብ አፍሪካ ነው መሰለኝ ማስታወቂያ ድርጅቱ ያለ ካምፓኒው፣ ለዛ ተላከላቸው። ደስ አላቸው። በቃ እንመጣለን በዚህ ሰዓት አሉ። ያው ማስታወቂያው በሚገባ በቃ ደስ ነው ያላቸው። በቃ ወደ 13 ናቸው። ብድግ ነው ያደረጉኝ። ብድግ አደረጉኝ። ደስ ከኔ ጋር አንድ የተወዳደረ ልጅ ነበር። እንግዲህ አይታችሁት እንደሆነ ከአያሌው መስፍን፣ አሁን አያሌው መስፍን ሙዚቃ ቤት የለም፣ በኮሪደር ፈርሷል። እስከ ማህሙድ ሙዚቃ ቤት ድረስ ነው። እንደገና ደግሞ 5 ቻናል የሚባል ክለብ ነበረ። እሱን እንደገና አድሰው ሰርተው ምን ብለው ነው ከመንግስት ጋር ደግሞ በመብራት ተቋረጠ አልተቋረጠ ለማለት ከኬንያ ድረስ ነው የመጣው። 9 ሜጋዋት የሚያመነጭ ነው ይዘውት የመጡት። በቃ ሜካፕ ራሱን የቻለ ሰው ነበረኝ። ስበላ ሁሉ ልብሴ ላይ እንዳይንጠባጠብ መጋቢዎች ነበሩ። ልክ እንደ ህፃን ልጅ ነበር ሲንከባከቡኝ የነበሩት። የውጮቹ ደስ የሚልሽ ክብር አላቸው። ክብር ሰጥተው እነሱም ክብር አላቸው። በእጄ እንኳን እንድነካ አይፈቀድም። ራሳቸው የምትፈልገውን ምረጥ ተብዬ ብትችል በማንኪያ የሚበሉ ነገሮች አሉ። ያው ለነሱ ግን አናስገድድህም። እኔ ደግሞ እንጀራ ካልበላው ሆዴ ሞላም አይመስልም። እኔ እንጀራ ነው የምበላው፣ ችግር የለም አሉ። እዚህ ላይ ጨርቅ ተደርጎልኝ እንዳይንጠባጠብ እንጂ ሁለት ልብስ፣ ሸሚዙም 2 ነው፣ ሙሉ ልብሶችም 2 ናቸው። ሁሉ ነገር የተሟላ ነው። ጫማም እንደዚሁ፣ ካልሲ ከካልሲ ሳይቀር 2 ካልሲ ነው የተገዛልኝ ከፓንቴ በስተቀር። እሱ እንግዲህ ይገዛ አይታይ፣ ካልሲ ይታያል እንደዚህ ቁጭ ስል የድሮ ካልሲ መሆኑን እንዲታወቅ እና እንዴት አክብረው እንደያዙ ልነግርሽ አልችልም። ያቺ ዳንስ ጁኔዲ ነው የሚባል ልጅ አለ፣ የካምፓኒ የእንግሊዞች ካምፓኒ ነው። እሱ ነበር ኪዮግራፈሩ። ያቺ ዳንስ ግን የኔ ነች፣ እኔ ክሬት ያረኳት ነች። በቃ እኔ እርሶን አልነካም፣ በስሜቶች ይጫወታል። ፈረንጆቹም ራሳቸው ወደዱት። በስማ በቃ በወቅቱ በጣም ስልክ ምንም ማንም ሰው በቃ በበዓሉ ማግስት ነው የተላለፈው እና ሰው በቃ አላስቆም አለኝ፣ አላስቀምጥ አለኝ። ቤቴ ጭር በቃ አድናቂ በዛ።
ያቺ ብልጭ አለች እንጂ ከዛ በፊት የአርበኛው ልጅ ነው ለእኔ ትልቁ ማስተርፒስ። እዚህ የሚያደረሰኝ የአርበኛው ልጅ ቁጥር 1 ነው። በኋላ ስሙን የማንጠቅሰው ማስታወቂያ በዳንሱ ታወቅኩኝ። ከዛ ደግሞ አለሜ የሚባል ተከታታይ ድራማ እሱ የበለጠ አገነን። እነዚህ 3ቱ ናቸው የኔ ባለውለታዎች።